አስጨናቂዎቹን ነገሮች ብቻ ማየት አስጨናቂዎቹን ነገሮች እንደገና አቅም መስጠትና ሌላ አስጨናቂ ጉዞን መቀጠል ነው። በምድር ላይ ስንኖር ደስ የሚሉ ደግሞ ብዙ ነገሮች አሉ። አየር መተንፈስ በጣም 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 ከባድ ስጦታ ነው። መተንፈስ ያቃተው ሰው ብቻ ነው የሚያውቀው። እስቲ በዙሪያችን ያሉትን ጥሩ ነገሮችን እንያቸው። በዚች ደቂቃ እኔና አንቺ በጥሩ አየር ቁጭ ብለን በጥሩ ሰላም ቁጭ ብለን እያወራን ነው። ወይ ራስ ምታት ቢይዝሽ ወይኔ ሆዴን ቢያመኝ ነገሮች ሁሉ ነው የሚያበላሽብን እኮ እና ጥሩ ነገሮችን ማየት ከቻለን ጥሩ ነገሮች ይጨመራሉ። ሁልጊዜ መጥፎ ነገሮችን ብቻ ካየን ራሱ ክፋት ይማርክሻል እኮ። ክፋትን ባየሽው ቁጥር አባል እጩ መኮንን ያረግሻል እና በልበል ይላል። እኔ አሁን ለምሳሌ ስናደድ በጣም እናደዳለሁ አንዳንዴ ራሴም አላውቀው መጠኑ። እግዚአብሔር ይመስገን ትልቁ ነገር ተመልሼ ወደ አይምሮዬ ስመጣ በጣም አፍራለሁ። ወይ ያን ሰውዬ አግኝቼ ይቅርታ መጠየቅ አለብኝ። መናደድ ይኖራል፣ ግን ቶሎ መበለጥ አያስፈልግም። መመለስና ጥሩ ጥሩ ነገር ማየት ከቻለ ሁሉም ነገር ጥሩ ይሆን ይሄዳልና አሁን እቺኛዋን ሞመንት እንያት ነው አሁን አይዞ ልቤ ላይ የሚለው ይሄንን ነው የሚናገረው። እስቲ እቺ ደቂቃ እስቲ ያለችውን ጥሩ ነገር እናገኛትማ እንዴ የዚችን ደሞ ቫልዩ ካላወቅ ቢጨመርልንም እኮ ያው ነው። ሁሌ ኮምፕሌን ማድረግ ከለመድን ሁሉ ጊዜ ምኞት እዛ ጋር ቆሞ ይጠራሻል። እዛ ጋር ስደርሽ ደግሞ ቦታውን ሊቀይር ለማዶና ላይ ወደዚህ ልሽ በሁሉም ነገር ካላመሰገንሽ ለምን ይጨመርልሻል? እና የሚመሰገንበትን ነገር ማየትና ህይወትን ወደ በረከት መለወጥ ይቻላል። እንደዛ ነው አይዞ ልቤ የሚለው። እስቲ ወድጃት ነበር በጣም ግጥሟንና በተለይ ዛሬ ላይ የሚያተኩረው ነገር ዛሬ አሁን የሚለው ላይ እሷን እስቲ አንድ አንጓ ተከረሰ አመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበረ። እኔና አንቺ ነገ እንገናኛል ተባባልን ነበር። ዛሬ ሆኗል ራሱ ነገ። አመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበረ። የጊዜ ሚዛን አይላወስም። ዛሬን የሌለ ለነገ አይደርስም። ሳዝን አሉልም ሳላቅ ማደሬን የኔ ነው በቃ አልሰጥም ዛሬን። በጣም ወድጃታለሁ። እንደዛ ነው ብዙ ነገር ማለት ነው። እሱን ዘፈን እንግዲህ እንጋብዛለና እዚህ ጋር አድማጮቻችንም አይዟችሁ ሁሉም ጥሩ ይሆናል። ዳገቱ ላይ አትዛል ጉልበቴ የተራራው ጫፍ ፍቅርና ትርስቴ ቀላል ይሆናል ቀን አርገኝ ጽናቴ። ዳመና ሲያይ መስሎት የጨለመ አለ ቂል ሰው ወይም ሞኝ ሰው ማለት ነው። ሁሉም አከተመ ደቂቅ ተስፋን ወይም ትንሽ ተስፋን ካየናት አርቀን ነገ ሌላ ይሆናል ጥሩ ቀን ቀላል ይሆናል። ትንሽ ተስፋም እንደውም ትንሽ ተስፋ እኮ ካለ ተስፋ ነው ራሱ ቀላል ነገር አይደለም አለ ማለት ነው ተስፋ። የማርቲን ሉተር ኪንግ የጥቁሮቹ የነጻነት ታጋይ ከዚህ በፊት የተናገረው ታስታውሺ እንደሆነ ጥቁሮቹን ወገኖቹን ሰብስቦ እኛ ተስፋ የለንም። በጣም የሚያስፈራ አነጋገር ነው። ያለን እድል ተስፋ ራሳችን ሰርተን ፈጥረን እኛ በፈጠርነው ተስፋ ላይ ተነስተን በመጨረሻ እናሸንፋለን ያለው። አንዳንዴ አባቶቻችን ከብዙ ክፉ ነገር ስለጠበቁን መገዛትንም ስለማናውቀው የነዛን ሰዎች ጉዞ አንዳንዴ አስበነው አናውቅም። እኔ የኦባማን መጽሐፍ አንብበሽዋል ይመስለኛልና ከልጅነቱ ከነጭ ቤተሰብ ውስጥ እያደገ አባቱ ከአፍሪካ መጥቶ ሊያየው ከትምህርት ቤት አፍሮበት የተጨነቀበትን መጠን ጥቁርነት አሳፋሪ ተብሎ የሚታሰብበት አይመስለውም ነበር በዛ ባለው ማህበረሰብ ውስጥ። ለምን እሱ ጥሩ እናት ነጭ እናትና ጥሩ አያት ያሳደገው ሰውዬ ነው አይደል እንዴ? እና አንድ ጊዜ እንደውም ወደ ከናቱ ጋር የሆነ ቦታ ሄዶ እናቱ አንድ ቢሮ ገብታ እስክትወጣ የሆነ መጽሔት ሲያገላብጥ የሆነ ወደዛ የሚሄድ ሰው ካፖርት ልብሶ ያያልና አንድ ሀብታም ቢጤ ነው። ምን እንደሳበኝ አላቅም ይላል። ተመልሶ ወደዛ ገጽ ሲመለስ ስለዛ ሰውዬ ሲያነብ ያ ሰውዬ ብዙ ብር ስላለው ጥቁር ነበረ። ቀለሙን ለመቀየር እንደሞከረ ሲያይ ለመጀመሪያ ጊዜ ኦባማ ጥቁርነቱን ፊት ለፊት ያየውና
ምንድነው ይሄ ነገር ብሎ የጠየቀበት የልጅነት ጥያቄው ነበርና ከናቱ ጋር ሲመለስ ምንም አላወራትም። ቤት ገብቶ መጀመሪያ ሮጦ ባኞ ቤት ገብቶ መልኩን በመስታወት አየውና ምንድነው ይሄ መልክ ትክክል አይደለም ማለት ነው፣ መቀየር አለበት። እዚህ ድረስ አስቸጋሪ ሁኔታ ውስጥ ያለፉ ሰዎች ናቸው እነዚህ ሰዎች እና የኛን ድልና የኛን የአፍሪካን የኢትዮጵያን ድል እንኳን ትልቅ መነሳሳት ፈጥሮላቸው እነ ቦማዲ ራሱ ትልቅ ተግባር የፈጸሙበት የአባቶቻችን ተግባር ነው እና ተስፋ ትንሽ ተስፋ ካለማ አለ ጥሩ አንድ ነገር ነው። ተስፋን ፈጥሮም እንኳን ሰው ልጅ ወደሚቀጥለው ቦታ ይሄዳል እና በምድር ላይ ሲኖር ምን ጊዜም ተስፋ መቁረጥ ለሰው ልጅ ሁሉ ተስፋ መቁረጥ የለበትም ነው። ፍቅር፣ ህብረት፣ ተስፋ ላይ ያተኮረ ይመስለኛል። ይሁነኝ ብለህ ነው ቴዎድሮስ? አዎ እንግዲህ ተስፋ ከሌለ ህይወት አይቀጥልም በምድር ላይ አይደለም። እንደዚሁም በአስቸጋሪ መንገድ ውስጥ ማለፍ ይኖራል። ብዙ ጊዜ በአስቸጋሪ ነገር ውስጥ ማለፍ የተለመደ ነገር ነው። ወድቆ መቅረት ነው አደገኛ ነገር በምድር ላይ ሲኬድ። ምን ጊዜም ጉዞን አለማቋረጥ እና ቀላል ይሆናል ብሎ ከባዱን ነገር ሁሉ የማለፍ ህይወት ልምምድ ያስፈልጋል በሰው ልጅ ህይወት ጉዞ ውስጥ። እኔም የተማርኳቸው ብዙ ነገሮች እነዚህ ናቸው። በዚህም አልበም ላይ እንግዲህ በብዛት የተካተቱት ስራዎች ፍቅር ላይ ያተኮሩ ናቸው። ምክንያቱም ከምንም በላይ ፍቅር ያስፈልገናል፣ ህብረትም ያስፈልገናል። ፍቅር ማለት ራሱ አለ ህብረት የሚገለጽ ነገር አይደለም። ስለዚህ ተያያዥነት አላቸው። የጫውታም የደስታም የፍቅርም ዘፈኖች እንዳሉ ሁሉ ቁም ነገር አዘል ዘፈኖችም ይኖራሉበት በዚህ አልበም ላይ እና መጽናናትን ጥንካሬን ለማላበስ የተሞከረ ነው። በማንኛውም ሁኔታ ውስጥ ብታልፊ ያለሽበትን ሁኔታ ሳይሆን ማየት ያለብሽ የምትፈልጊውን ሁኔታ ነው መከተል ያለብሽ እና የምትፈልጊውን ነገር ስታይ እዚህ ጋር የምትወርቂውና የምትነሺው መጠን ከቆጠርሽው ከተናደድሽበት እርግጥ ነው መናደድ ሊኖር ይችላል። ተስፋ ከቆረጥ እጅ መስጠት አያስፈልግም። በምድር ላይ ሲኖር መንገድ ከተጀመረ የሚደርሱበት ቦታ እኮ ታስቦ ነው መንገድ የተጀመረው። መጀመሪያ የሚደርሱበት ቦታ ቆሞ ይጠብቃል። ባሱ ሊበላሽ ይችላል፣ ሹፌሩ አቆሞ ሰው ሊያወራ ይችላል፣ ቁርስ ሊበላ ይችላል፣ አዎ ሊል ይችላል። ፌርማታው ግን ቆሞ ይጠብቃል። መድረሻው ከባስ ዘሎ መውረድ ጥሩ አይደለም። እሺ ምንም በላይ ፍቅር ያስፈልገናል፣ ህብረት ያስፈልገናል። አትፍረድ እንደሚለው ህግ የሚማርከኝ የለም። ማሳየት ጥሩ ነው እና እንደው በቃ ቢያሳዩን የታናናሾች ጩኸት ነው። ብላቴናዎች ጩኸት ነው።